በፍቅር ተይዞ ልቤ ደጅ ይጠናል እንድታናግረው ፈልጎም ይሆናል በፍቅር ተይዞ ልቤ ደጅ ይጠናል እንድታናግረው። ሊያሾ ብቻዋን አይደለችም፣ ሌሎችም አሉ። ከፈለግሽ ምናልባት ዩቲዩብሽን በሙሉ ሪፖርት ልታስደርግብሽ ትችላለች፣ ልታዘጋብሽም ትችላለች። ምክንያቱም በአይናቸው እየመጣሽ ነው። የነሱ ብቻ አይደለም፣ ሌሎችም አሉ፣ ትልልቆች አሉ። ምክንያቱም ቤታዮ ዩቲዩብ ውስጥ ከገባች ዘመዶችሽን እንዳሉ አማራዎችን ልትይዢ ነው። አማራ የሁሉም ተመልካች ነው። ኦሮሞም ሲያወራ ተመልካች ነው፣ ወለየውም ሲያወራ ተመልካች ነው፣ ጉራጌውም ሲያወራ ተመልካች ነው። አማራ ተመልካች ነው። ገባችሁ? አማርኛ የኢትዮጵያ መግባቢያ ቋንቋ ስለሆነ አማርኛ የሚያውቅ በሙሉ ከዛ ላይ አማራውን ደግሞ ልትይዥባት ነው። አማራውን ያሽባት ማለት መኪና ክሬዲት ነው ያወጣችሁ መክፈል አትችልም። ቤት ክሬዲት ነው ያወጣችሁ መክፈል አትችልም። ሕክምናዋን እንደ ልቧ መታከም አትችልም። ስለዚህ መመታት አለብሽ ቤታዮ። እምትመታሽ ደግሞ እንዴት እንደሆነ ታውቂያለሽ? እምትመታሽ በመጀመሪያ ትጠብቃለች እንዲህ ብላ ዳይሬክት አትመታሽም፣ ቀጥታ አትመታሽም። የተጣላት ምስኪኗ ኤልሻዳይ ስማርቷ። እኔ ኤልሻዳይ ግን በጣም እንደምወድሽ በጣም ግን አዝኜብሻለሁ። እግዚአብሔር ምስክሬ ነው። ምክንያቱም ከሷ ጋር እንዳይሽ አልፈልግም። you are so smart ልንገርሽ፣ አንቺን የሚያስፈልግሽ ኤልሻዳይ ወይኔ እኔ በውስጥ ነው መናገርሽ ያ የኤልሻዳይ ጓደኞች መሆን ያለባቸው እንደዚህ አይነት ሴት አይደለች። እንደ ሊያሾ ያለች ጋር አብረሽ ቁጭ ብለሽ ቆመሽ የበላሽ ለታ ኤልሻዳይ I don't know ምን እንደምልሽ አላውቅም። anyway ሁለተኛ ነገር በቤት በውስጥ እንነጋገራለን። አላስችል ብሎኝ ነው። ሁለተኛ ነገር ሊያ ማለት ተጠቃሚ ናት። ያ የተጣሉትን ሰዎች እየፈለገች ማን ከማን ተጣላ ማን ከተጣላ ታባላሻለች። ለሁላችሁም ነው የምነግራችሁ። ስለ ቲክቶክ እስከዛሬ ድረስ ቤታዮ እናክታታለች፣ አልነካቻትም። ለምንድን ነው ያልነካቻት? በእንጀራው አልመጣችም ቤታዮ እስካሁን ድረስ። ቤታዮ ከቲክቶኩ ፈቀቅ እያለች ነው። ያ ምክንያቱም ቲክቶኩም ደግሞ እንትን አይደለም፣ አዋጭ አይደለም። የሊያ ትልቁ ችግሯ እኔና ዮናስን ማኛ የዛ ሰዓት ዩቲዩብ ላይ ሳትታወቅ 2016 ሳትታወቅ እሪ ብላ ፖለቲከኛ ናት በነገራችን ላይ እሪ ብላ ማለት ነው 2016 እኔና ዮኒ ስትበላን የነበረች ናት በፌስቡክ። እሸት የውበት እሸት ያልኩት የሽምብራ እንዳይመስልሽ፣ እሸት ያልኩት የባቄላ እንዳይመስልሽ፣ እሸት ያለው ከመልክሽ ነው ከውበትሽ ሙሽር ከዘሩም ቆንጆ ነው ብዬ እምላለሁ። ሙሽር ከዘሩም ቆንጆ ናት ብዬ እምላለሁ። እምላለሁ እናቷንም
አይቻለው አባቷንም አይቻለሁ እህቶቿን አይዶ ጋር ለምን ጽጌረዳ ጽጌ ንግባበት እንጂ አስገቡት በገዛ ሚስቱ መሳሪያ ሚስቱ እኮ ነች። አናስገባም ሰርገኛ በሉት ነበር ባይዘው ያዝኝላቸው ነው እንጂ እኔ ብቻ ይገፋችሁ ነው። ብረት መሰለው ሀሳቡን እንዳይቀይር ነው። በጣም ብዙ ቆንጆዎች አሉ። ስለዚህ ቶሎ አውጣት። አዎ ድሮዋል። ወሰይ ዝም በይ ጽጌረዳ ዝም በደም ስለሷ ግለጽልኝ በደም እናንተ ንቀፈው ቤተሰብ ልሰይምሽ ምኑን ትቼ ማልበልሽ ጽድቅ ልጅ ነሽ ቆንጆ ነሽ ውበትሽ ሂድበት እንዴ በጭብጨባ ነው የሚገልጸው። እሺ የፍቅር ዘመን ይቻላል የፈለከው ማግላይ ሰዋለ እሺ ሩታ አንተ ምን ናት? በቃ በደንብ አድርገህ ገለጻት እና እናስባለን። ሩታ ማለት ለኔ አንደኛ ደረጃ ሚስቴ ናት። ሁለተኛ ደረጃ ደግሞ የኔ ናት። የኔ ማለት ባይዘው ምን ማለት ነው ያውቃላችሁ? የኔ ማለት የግል ማለት ነው። የግል ደግሞ ምን ልበላችሁ? ለምሳሌ ይሄ የኔ ነው አይደለ? ይሄም የኔ ነው። ሁለቱ የኔ ናቸው ማለት ነው። ስለዚህ ሩታዬ ኦልሬዲ አሁን ያንተው ናት። በደምብ ተሳስረናል ማለት ነው። ስለዚህ የኔ ናት። ስጡት በቃ ስጡት አምጣት። ምን ይቀራል? የሆነ ሰው እየጠበቀን ነው። እውነት አትገባም። ቤተሰቦች የሉም ጉበት አልሳምኩም ብለህ ለቤተሰብ ነው የምንናገረው። አታስፈራሩት። በቃ ይዘፍናል። እንግባ አንበሳ ለዚህች ልባችሁ ሁሉ ስራ ያንተ ነው። ዳን እግዚአብሔርን ዞር በል ተተተተበሉ ጎረቤት ጓደኛ ነው ዘመድ ተሰባስቦ ሙሽሪት ሙሽራው ሰርጋቸው ታስቦ በቦታ በለልታ ነው እንደውም ጨፈረና አታሞ ሲደነቁ ስማታ ዳንክራ ነው ዘመዱ ዘመዳ ዘመዱ ሙሽሪት ያላቸውና ሙሽራው ያላችሁ ጎረቤት ጓደኛ ዘመድ ተሰባስቦ ሙሽሪት ሙሽራው ሰርጋቸው ታስቦ
ከዘባ ያልቦስልሽ ተመለሽ በሕይወት ትልቁ ወሸባ ወሳኙ ነገር ወሸባ በፍቅር አብልቋ ወሸባ መጽናት በትዳር ወሸባ ከምንም በላይ ወሸባ ደስ የሚሰኙበት ወሸባ የራስን አምሳያ ወሸባ ወልደው የሚስሙበት ወሸባ ሳሩን ገብቶ በላ ወሸባ ቅጠሉን አመጣ ወሸባ ምን ሊጓዳጓዳ ወሸባ ሙሽራው ሲመጣ ወሸባ አሻገዳው ወራሻገዳው ወራሻገዳው አሻገዳው አማንሽ ወጣት ዋኔ ነሽ አሻገዳው የቆንጆ ቆንጆ ናት ሁሉ መልከ መልካም መታደል ነው ከሷ ሁሉ ለመሳት በፍቅር ባንድነት ኑሩ ተሳስባችሁ ማጣትና ማግኘት እንዳይለያያችሁ አሻገዳው ወራሻገዳው ወራሻገዳው አሻገዳው አማንሽ ወጣት ዋኔ ነሽ ይጠቀለላል እንደሰጠው ወርዶ ወርዶ ፀጉሯ ሐር ነው ፀጉሯ ሐር ነው አሰጤ ምነው ሰውዬው ፀጉሯ ሐር ነው ሁሉን ማኩሏታል ሁሉን ማኩሏታል አትኳለው ያምርባታል ሁሉን ማኩሏታል ሁሉ ሲናቷ ነው ሁሉ ሲናቷ ነው ወንጀና ወንደው የራሷ ነው ሁሉ ሲናቷ ነው ልባሌ ልባሌ ሆይ ልባሌ ልባሌ ሆይ ልበሉለት
ለዚህ ለወጣት ልልባሌ ልልባሌ ሆይ ልልባሌ ልልባሌ ሆይ ልበሉላት ለዚህ ለወጣት አብርሽ ሩታ በጣም ነው የምወዳችሁ፣ በጣም ነው የምንወዳችሁ። እንኳን ለዚህ ቀን አበቃችሁ። በጣም ደስ ብሎኛል። የሆነ ለመናገር እኔ ቃላት የለኝም ስለእናንተ ማለት ነውና ትሳባላለሁ። እሺ ሁላችሁም እናመሰግናለን። ሁላችሁም እንዴት ነው የምናደርጋችሁ? በሱ ሰው ስለመጣችሁ በሩትዬና አብርሽዬና ሩትዬ መግለጽ አልችልም። እኔ በእናንተ ብዙ ዘመድ ቤተሰብ አግኝቻለሁና ልጆች በጣም ወዳችሁ ሻመር ኖርልኝ ፍቅራችሁ ያዝግል የኔ ልጅ ለማየት ያብቃል። በጣም ደስ ብሎኛል። ያው መከራ አልፎ ልትቀየሩልኝ በጣም ለዚህ ቀን አበቃችሁ። በጣም ወዳችሁ ሁላችሁ ዳኒ ጽጌ ኢሳቅም ልጄ ኢሳቅም ልጄ ነው ዳኒ እንግዲህ የምናገረው የለኝም። እሺ ሳይና አብርሽ በእናንተ እኛ ብዙ ነገር አትፈናል። እንደዚህ ሁሉ የምታያቸው ህዝቦች ከእናንተ የመጣ ነው እና እጅግ በጣም ወዳችኋለሁ። አንድ ዓመት ከሰባት ወር ማለት ቀልድ አይደለም። ከእናንተ ጋር የማትበገሩ የማንበገር ነን እና በጣም ነው ወዳችሁ። ሁሌም ስታረጁ እኛ ስትናረጅ አብረናችሁ ነው እና ሺህ ዓመት ነው። በጣም ነው ወዳችሁ። አብሽን ያሩት እንኳን ለዚህ ቀን አደረሳችሁ እና በጣም ነው የሚወዳችሁ። በጣም ወዳችኋለሁ። ሩታዬ አብሽን እንኳን ደስ አላችሁ፣ እንኳን ለዚህ አበቃችሁ። ስላኮራችሁ አክብራችሁ እንደምን ስለመጣችሁ እግዚአብሔር ያክብራችሁ። እንወዳችኋለን። እናንተንም እናመሰግናለን። እንዴት አመሻችሁ? ስለመጣችሁ በጣም ደስ ብሎኛል። ስላየናችሁ በጣም ደስ ብሎኛል። የሩታ ኮር ቤተሰቦች ናችሁ። በእውነት በዚሁ አጋጣሚ መናገር ፈልጋለሁ። የትኛውም ቤተሰብ ደግሞ ፋን አድናቂዎች በዚህ ልክ አያረጉምና እናንተ ግን አስባችሁ ልክ እንደ ቤተሰብ እንዳያጓዱኛ እንዳት እንደሆን እንደማየታችሁ ይህን ስላዘጋጃችሁ በጣም ነው የምናመሰግነው። በእናንተም ስም ማለት ነው እና የፍቅራችሁን ጥግ አሳይታችኋቸዋል። በጣም የሚደነቅ ቤተሰብ ነው ያላችሁ በዚህ አጋጣሚ እና ጓደኞቹ አብሽ ሩታ በጣም ደስ ብሎኛል። ዛሬ እንኳን ይሄን ቀን በማግኘትና እዚህ ጋር በመገኘቴ ፈጣሪ እናመሰግናለሁ። በዘመናችሁ የተባረኩ የሚሄዱ ከሆኑ እናንተንም እናመሰግናለሁ። እንዴት ሁላችሁ ስለመጣችሁ በጣም ደስተኛ ነን። እንኳን ደህና መጣችሁ። ስላየናችሁ በጣም ደስ ብሎናል። እንደዚህም ስላደረጋችሁላችሁ ለጓደኞቻችን ደስተኛ ስላደረጋችኋቸው በጣም እናመሰግነው። በጣም እንወዳችኋለን እና እንደዚህ አልጠበቅንም ነበር። እዚህ ስንመጣ ግን ያሳያችሁን ፍቅር ለሁላችንም ያሳያችሁን ፍቅር በጣም እናመሰግናለን። እግዚአብሔር ያክብራችሁ። በጣም ነው የምንወዳችሁ። እንደዚህ አይነት ቤተሰብ ያብዛልን። አሜን። በጣም የምትገርሙ ደስ የምትሉ እንደዚህ አይነት እኔ እውነት እንደዚህ አልጠበቅኳችሁ። እንደዚህም ቁም ነገረኛ ናችሁ ብዬ አላሰብኩም። ማለት ጥሩ ፋሚሊ እንደሆናችሁ አውቃለሁ፣ ግን በዚህ ያህል ጊዜያችሁ ሁሉ ነገራችሁን ለእኛ ሰጥታችሁ እዚህ በመገኘታችሁ በጣም ትልቅ ክብር አለኝ። በጣም ነው የምናመሰግናችሁ። እንዴት አያችሁት? ዛሬ ደስ አላችሁ አይደል? እና ያ ሁሉ ፍክቻ የነበረው ይሄን ለማምጣት ነው። አትጥሉኛልም። እሺ ካጠፋን ይቅርታ። በጣም ነው የምንወዳችሁ። እንኳን ደስ አላችሁ። አብርሽ፣ ሩታ፣ ሁላችሁም እዚህ ውስጥ ያላችሁ በሙሉ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ሀገራችንን ሰላም ነው። ሰላም እንዴት ናችሁ? ያው ዛሬ እኔ ካሜራማንነት ስራውን ለኔ የተሰጠኝ አንደኛ ጊዜ እንደመሆን ይመጣል ካሜራ
አዚዘውኛል። ስለዚህ ብዙ ማውራት አያስፈልገኝም። መልካም ጋብቻ ለሙሽሮቹ። እናንተንም እጅግ አድርገን በጣም ነው የምናመሰግናችሁ። ወሬ ማብዛት አያስፈልግም፣ ሰዓት ስለሄደብን እናመሰግናለን። ማቲንም አንተንም እናመሰግናለን። ማቲ እሺ፣ ሁላችሁም ያው በአብርሽና በሩት ስም ስለመጣችሁ በድጋሚ እናመሰግናለን። ሌላው እንግዲህ ለአብርሽና ለሩት የአብርሃምና የሳራ ጋብቻ ያድርግላችሁ። እንወዳችኋለን። ስላየዋችሁም ከልብ እንግዲህ ያው ሌላው ምንድነው ዛሬ ይሄንን ፕሮግራም ሁላችሁም ያው እንግዲህ እንዳያችሁት ነው። ደስተኞች ናችሁ አይደል? ደስተኞች ናችሁ? እናመሰግናለን። የሰው ደስታ የሚያስደስታችሁ ሰዎች ናችሁ። ከልብ እናመሰግናለን። እሺ ወደ እሱ ልመልሳችሁ። አክብራችሁን ጥሪያችንን ሰምታችሁ እዚህ በመገኘታችሁ በጣም እናመሰግናለን። አሁንስ እና እዚህ ስለመጣችሁ በጣም ደስተኞች ነን። ደስተኛ እንድንሆን ስላደረጋችሁን ደግሞ በጣም እናመሰግናለን። ጥሪያችንም ሰምታችሁ እዚህ ድረስ ጊዜያችሁን ሁሉ ነገራችሁን ትታችሁ እዚህ በመገኘታችሁ በጣም ቃል የለንም ለእናንተ። ሁሌ እንላለው፣ ሁሌም ልዩ ሪስፔክት አለን። በጣም ነው የምንወዳችሁ። በቃ ታውቃላችሁ፣ ለእናንተ ያለንን ነገር እናንተ እኛን ታውቁናላችሁ፣ ጨርሳችሁ ታውቁናላችሁ። ሰውም በቪዲዮ አይታችሁ ማን ምንድነው የሚለውን ነገር ሁሉንም ታውቃላችሁ እና በጣም ነው የምንወዳችሁ። እና ለሰርጋቸው ደግሞ በዱባይ ቃል በገባነው መሰረት 1 አመት ከምናምን በዱባይ ቀለበት እናስራለን ብለን ነበረ፣ አድርገነዋል። እስቲ ሞራል እና በድጋሚ ቀለበት እንዲያስሩ ወደዚህ እጋብዛችኋለሁ። ዲጄ ሌትስ ጎ አሽሙር ልናገር ካልኩ ደግሞ በጣም ባለጌ ሰው ነኝ። በግልጽ ለመጣም ሰው ደግሞ ወገቤን ታጠቄ መቀጣቀጥ ሰው ነኝ። ቤታይ ሼፕሽ ነበረሽ በመሃል አስተዋሽ እኔ ምላችሁ ግን ቁም ነገር እናውራና ማለት ነው።
ኢትዮጵያ ሀገሬ ልጆች ስደት ከወጡ በኋላ ወደ ሀገር ቤት ከተመለሱ በኋላ አንጎላቸው ከሰብረብረማቸው ከሜዱላቸው ከምናቸው ጋር ተናግቷል። እባክሽ ልጆችሽን ሰብስቢ። ዛሬ የተናገሩትን ነገ አይደግሙትም። ደህና ናችሁ? በእርግጠኝነት ባሎቻችሁ ጥሏችሁ ሲሄዱ ነው ማሰብ የተሳናችሁ። ቱርክ በጣም ደህና ናት። በጣም ምርጥ ናት። በጣም ባይዘዌ ያው ከሀገር ቢወጣ ኖሮ ጥሩ ነበረ። ትራምፕ ያው ከሀገር ከወጣ ሰው ወደ ዲፖርት ያደርጋል ተብሎ ከሀገር አልወጣም። ስቴት ለስቴት መዞር ይቻላል። ሌላ ሀገር ምናምን መሄድ አይቻልም። ካልሰማችሁ አበሾች ማለት ነው። በዚሁ አጋጣሚ ጣል ላድርግላችሁ። ቱርክ ኢትዮጵያ መመላለስ አይታፍን እናንተ ጓዛው እካኪን ቆረቆሬን እያከኩ እንዳልቀመጥ ወደ ሀገር አይወጣም። በዚህ አጋጣሚ ልንገርክ። በተረፈ ደግሞ አትቅኑ። ገንዘብ አለን ነው የምትሉት፣ አድርጉትኝ። ወይ ቤታ ደሃ ናት በሉ፣ ወይ ቤታ ባለ ሀብት ናት በሉ፣ ወይ ሀብታም ነኝ በሉ። 2 ሳምንት ብጠፋ ትጨነቁ። እኔ እግዚአብሔርን 2 ሳምንት አመት ብጠፋስ እንደው አመት ብጠፋ ምን ልትሉ ነው? 2 ሳምንት እኮ ነው የጠፋሁት። 2 ሳምንት ከ2 ቀን። ኤክስኪውዝ ሚ ጋይስ። ስታፕ ቤታ እንደዚህ አይባልም። እንዳንዳንድ አጋሰሶች አቱኝ። እኔ እኮ ብዙ ጊዜ አጋሰስ ከማየት የተነሳ እኔ ማጋሰስ ሆንኩኝ። ኤክስኪውዝ ሚ ብላችሁ ነው ዞር የሚባለው። ኤክስኪውዝ ሚ ያስመሰል አመኚ አምናለሁ። ድብድባቸው ሰው ሳይደርስብኝ እኔ አልደርስም። እኔ ተናካሽ ውሻ አይደለሁም። አትድረሱብኝ። ይግባባችሁ ነው ብላችሁ ምንም አይመስለኝም። ለምን ሾካካ እግዚአብሔርን ጋይስ በአሽሙር ቤት ታሰርታለች አሉ ምናምን አጋሰሳቱኛ አጠቅጥቂ። ታዲያ አጋሰሳቱኝ። በ2 ወር የማሰራት አቅም ማሚን በ2 ሳምንት የማሰራት አቅም ካለ ሄደሽ ተሰሪ። ማናባሽ ያዘሽ? ገንዘብ ካለሽ ተሰሪ። ለአጋሰስ ለሆድሽ እንዴ ሆድሽን ቀረጤትሽን አትሙኝ። አጋሰሱላ አጋሰስ ናችሁ። አጋሰስ ሴቶች ናችሁ የምትንጫጩት። ሆዳችሁን ቀንሱ። ለልጆቻችሁ ደና ነገር ለወደፊት ልጆቻችሁ ወደፊት ስለ ወደፊታቸው አስቡ። እድሜያቸው ሲጨምር ምን ያስፈልጋቸዋል ብላችሁ ለልጆቻችሁ አስቡ። አጋሰስ ሁሉ ገንዘባችሁን በህሌ ጨረሳችሁ። ደግሞ ፒን አታድርጉብኝ እናንተ ነው። ገንዘባችሁን በህሌ ጨረሳችሁ። አቅም ካላችሁ ቀላል ነው። በ2 ሳምንት ተሰርታችሁ እንዲ ሪከቨር አድርጋችሁ ቂንቂን የምትሉ ከሆነ እንዲህ አይነት ካለ ምድር ላይ አድርጉት። አሳዩና አድርጉት። እከክ በልጅነታችሁ እኮ ስጋ በልታችሁ ስላላደጋችሁ አሁን ዛሬ ጫካ የገባ ጅብ ይመስል ታንቃችሁ እንዴ እህል የትም አይሄድባችሁ። አብርሽዬ እሩታዬ እናንተ እንደዚህ እናድርግ የምትል የእናትሽ ውስጥ ልብስ ተቀዱ ካልቀየርሽላት ከሆነሽ የምሬ ነው። የዛሬ ዓመት የቀየርሽላት ከሆነ የዛሬ ዓመት የገዛሽላት ውስጥ ልብስ ያደረገች እናት ያለሽ ሴት ነሽ። እንደዚህ የምትዩ አታፍሩ። እኔ እግዚአብሔር ምስክሬ ነው። ባይዘዌ ልንገራችሁ ጋይስ፣ አሁን በሌላ ነገር እንዳትደት፣ ግን የአረብ ሀገር ሴት በዚህ ደረጃ እንደዚህ ስትሆን ታስጠላለች። ቅናት ነው ይላሉ። እኔ እኮ ከኪሳችን ታስጠላላችሁ። በጣም ነው የምታስጠሉት። ወላሂ ነው የምላችሁ። እግዚአብሔር ምስክሬ ነው። በጣም ነው የምታስጠሉት። እና ምን መሰላችሁ፣ ይሄ ምንም አይደለም። አትሰሙም። አይኖ የማትሰሙት ያው ፊደል ስላልቆጠራችሁ ነው። ፊደል የቆጠረ ሰው ይሰማል። ሼም ይዟል ማለት አንዳንዴ ታውቃላችሁ። ብዙ ጊዜ ምን ይባላል? የክፍለ ሀገር ልጅ የገጠር ልጅ ነው። የክፍለ ሀገር ልጅ አይደለም፣ የገጠር ልጅ ይባላል። የገጠር ልጅ ስለሆናችሁ ንቂያችሁ ምናምን አይደለም። ወዳችኋለሁ፣ ሪስፔክት አድርጋለሁ። እንደዚህ ምን አለ መሰላችሁ፣ ሰገጤ ካልሆንክ በስተቀር በእርግጥ እንትን አትልም። እንደዚህ በፍጹም መቼም ከባድ ነው የሆነ ያለው ነገር ስንናገር መከራ ነው። ልክ ከኪሳችን አውጥተን የምንሰጥ ነው የሚመስላቸው። ቀጣይም የተናገረችው አለ፣ እሱን ማቀርብላችኋለሁ። እንደዚሁ የተናገረችው አለ እና ይሄ ሰርግ ራሱ የተዘጋጀበት ሁኔታ በጾሙ ነው። እንግዲህ ምግቡን ማየት ትችላላችሁ። ምናምን እያስተዋወቁ ነበር ምናምን። እስኪ አሁን ለምሳሌ ለምን ዱባይ ላይ ተመጥቶ ከዛ በኋላ መቼም ተዝናንቶ ነው ለመሄድ የሚሄዱት። ከዛ በኋላ እዛው ቁጭ ብለው ደውለቱ ምናኑና
ብዙ ላሜ ቦራዎች አሉ በረት ውስጥ እኮ እምባ እያሉ የተቀመጡ ብራቸውን ብቻ ይዘው ቁጭ ያሉ አሉ። ወይ ለቤተሰብ አይሰጡ ወይ ራሳቸውን አይለውጡ። እኛ አልበናቸው ያኔ በአንድ ድንጋይ ሁለት ወፍ ለምን አንጠቀምም? በቃ ሰርግ ነው እንበላቸውና እዚሁ አይዲያውን ካመጣን አይቀር እናስተዋውቀው። ነው ሚዲያ አለኝ ያለ ይሄኛው ደላላው መቼም ዘፋኞችም ምንም የሚያመጣው ማለት ነው ደላላ ስለሆነ እሱም ይጠቀማል እነሱም ይጠቀማሉ። ማን ነው ተጎጂው? አረብ ሀገር ያሉት። ከዛ በኋላ እኛ ብር ለምን ትሰጣላችሁ ብለን ስንጮህ መጣና አሽሙር መናገሩም ነው። ከዛ ባለፈ ደግሞ ከምንም በላይ እነሱን ነፃ ነው ኑ ማለቱ ሲመጡ ስጦታ ምናምን ይዘው መምጣታቸው አይቀርም። ዱባይ ነውና ከሰተን ነው ዱባይ ነው ሄደው እና ደግሞ እዛ ነው ሰርጋቸውን እንጂ ኢትዮጵያ ማረጋግጧቸው ነው እንዴ? ብር አጥሯቸው አይደለም እኮ በቃ ስራ ነው የያዙት።